فلا بهي اوكي اشهد منافق أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذب على مسلمنا لعنا الكوكال الشهادة قالوا إلى من يسكر قال إقبالا أشهد أن لا إله إلا الله مالت أنه كعندك الله تستكر بونة من ملك لنعملاك من دي مسكر له مالت سيون وأشهد أن محمد رسول الله مالت رجمه محمد يا الله ملك تنيانا نبينا حشوية مسكر له مالتنا عند سوسل من نان كتقبل بهذا شعر عند استفازه قبلت كان أملاك الله من يجب اللسال ودمي رسول الله يمجمع يوم عندنا يالف عادياته يكريبا أملاك الله ودرسه يتملس باري وچني قربا يقول أملاكنا وإني لغفار لمن تابينا ودني لتملس باري ألي مر اللسال له يبرا يالف عاديات انزارين دا تفسره كلهم الله زند يتمارهما الله زند لك عنده زالت كأنها تقول رمي وذا بذي يالي عاديات ونون لم يستر لك عنده ورسلمنا يمتاسو يعلمنا عاديات لزم تركونه الله زند المكفرة بلنا وتعالى الله سيناجر كل الذين كفروا إن ينتهوا يغفر لهم ما قد سلف محمد هو إلى الذي ركادوا سوج كتملسوا يالف عادياتشو ينمار الله شواليه النقراتشو نبياتي صلى الله عليه وسلم حديث لي الإسلام يجبر ما قبل فعل سلمنا كرسوا في تيالن عاديات ياسمران يستسريا الله سويو سيسال مقذين يالف عاديات ينمار لها المعزلة ስለ ሶላት አሰጋገድ ምናምን በመማር ሶላትን በዚህ ላምን ኮና ለመሰከር ኮን አንድ አምላክ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? መስፍና። እሺ ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይስ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው ሁለት ስሞች አሉ ከእስልምና። እሺ አንደኛው ሙባረክ እሺ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም ደስ ያለህን በቃ ደስ ያለህን ከሁለቱም አንዱን ማየት ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነብያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት መስገኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል። አንተ ተቃረከ ከሆነ ማለት ነው። ይሻላል፣ ምንም ችግር የለውም። በቃ መርሐባሽ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩ አካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የነሱ ውጤት ነው ማለት ያው እነሱ ጋር ሰውን እጅ ላለመስጠት በጣም እከራከራቸዋለሁና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህና በቃ ማለት ከነሱ ጋር ሲሆን ያው ከላይ እንደዚህ እንትን ለማለት እሞክራለሁ፣ ግን ከነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል። ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባለለም ደስ ይለኛል፣ ግን በቃ ሶላት አሰጋገድ አስተምሩ በላቸው። ሶላት ጀምር በአካባቢ ወደሚገኙ ቦታዎች ላይ እስላማዊ እውቀቶችን ተከታተል። ጥያቄዎችን አውቃሉ። እኔም ሆነ ማናቸውንም ሙስሊም ወንድሞች ደስ ባለ ጊዜ መጠየቅ ትችላላችሁ። እሺ አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንዴ ነገሩን እንጠይቃለን ደግሞ። እሺ ያልፋል። ጥያቄ አለሽ? እኔ ከላይ ያለሽ ወራች ያዳለሽ ይሰማሻል? መጀመሪያ
መጀመሪያ ነው የመጣው ነገር ግን አንድ ክርስቲያኖችን አስከተማቸውና ከዛ አስከተላቸው ሙስሊሞች ሁሉ ታገኛላችሁ ምናልባት እነዚህ ዛሬ ሊሆን ይችላል እያለፈ ያገኙ እነሱ ልክ እንደ እንግዳ እናስቀድማለን አይደለ እሺ ያዲካላችሁ ቀጥሉ ከሌላችሁ እሱ መስጠታላችሁ ከላይ ያለሽው ይሰማሻል ያልፋል እሺ ነብይ ያገለሽ ሰላም አለይኩም ሁሱ ወአለይኩም ሰላም ሙስሊም ከሆንሽ በቃ ሌሎች ተራሉ ተተረፈ ይቀላችሁ እሺ ለኔ ሰላምቴ ነው ግን እና እሺ በቃ አስቀድማት ልጆች ወሰላም ፈገጋተለ ምንድነው ሐሳቤ እኔ አባቴ እስልምና እምነት ተከታይ ነው እናቴ ግን ኦርቶዶክስ ነች ያደኩት አያቶቼ ጋር ኦርቶዶክሶች ናቸው እና መጽሐፍ ቅዱስን ለብዙ ዓመታት ተምሬያለሁ ምናምን ግን ወደ ካምፓስ በገባው ጊዜ ብዙ ሙስሊሞችን አገኘሁና በጣም ነው የምከራከራቸው ምናምን ከዛ እነሱ የሚነግሩኝ ነገር ግን ሎጂካል ነው ከዛ ለመቀበል ግን ለኔ አልቻልኩም ስለዚህ ስለምን ተቀበልኩኝ ምንድነው አሁን ለሰለምቶች ማለት መፈልገው አካባቢያችሁ ላይ ያለው ሰው መጀመሪያ የምታገኙት ሰው ጠንካራ ሙስሊም ከሆነ በዛው ትቀጥላላችሁ ግን በጣም ማለት ስቲል ቤተሰቦቼ እኔ ወደ ክርስትና እንድመለስ ህይወቴ ላይ ብዙ መሰናክል ሲመጣ የሃይማኖት ችግር ነው በቃ በጣም ፑሽ መደረግ ስላለ ከባድ ነውና አካሄዳችሁን ከመጀመሪያው አስተካክሉ ማለት እወዳለሁ ሹክራን እሺ ያዲካለ ተረቻለሁ እሺ ሌላ ደግሞ ጥያቄ ምንድነው እስቲ በቃ መጀመሪያ የሌሎቹን እንትን ልስማና ምናልባት በሌሎቹ ጥያቄ እኔም ቢመለስ ስለምችል ከዛ ገባለሁ አመሰግናለሁ እዚህ በላይ ያለው ማለት ነው እሺ በታች ሁለተኛው ላይ ያለው ቅድም አቋርጦ ነው እሺ ጥያቄ ነው እየጠየቀ ነበር በመሃል አቋርጠው ነው እሺ ጥያቄ አለ